ይህ ሰይጣን አምላኪዎች በአሜሪካ ዲትሮይት ያቆሙት ሐውልት ነው። ውዝግብ አስነስቷል። ባለቀንድ ሁለት ፈገግ ያሉ ልጆች የሚታዩበት የሴትም የወንድም መራቢያ አካል የያዘ ሐውልት ነው። ፍርድ ቤት በመከልከሉ እንጂ ሐውልቱን በኦክላሆማ ግዛት 10ቱ ትዕዛዛትን ከያዘው የማዘጋጃ ቤት ሕንፃ ፊት ለፊት ለማቆም እቅድ ተይዞም ነበር። ለመሆኑ ሐውልቱን እነማን ተከሉት? ሰይጣን አምላኪዎች እነማን ናቸው? ትርጉሙስ ምንድነው? ስለምንስ ውዝግብ አስነሳ? ሰይጣን አምላኪዎች ሳታኒስት፣ ሴኩላሪስት እና ሌሎችም መጠሪያዎች አሏቸው። የግል ነጻነት አቀንቃኞች ሲሉም ራሳቸውን ይጠራሉ። የሰይጣን አምልኮ ተከታይ የሆነው ተንታኙ ግሬቪዝ እንደሚለው ሰይጣን አምላኪዎች የሰው ልጅን ባህሪ ይረዳሉ። ከፈጣሪ ይልቅ ለእውቀት መጓጓትን፣ አመፀኛ መሆንን፣ የግል ነጻነት መሻትን በመምረጣቸው ምክንያታዊነትን እንደሚያበረታቱ ይናገራል። ሐውልቱ ላይ ያለው ቅርጽ ባፎሜት የሚባል ሲሆን ጥበብ የሚል ትርጉም አለው። ሚስጥራዊ ትርጉም ባላቸው ሥራዎቹ በሚታወቀው ፈረንሳዊ ኢፋስ ሌቪ በአውሮፓውያኑ 1856 የተዘጋጀ ነው። በሁለት ቀንዶቹ መካከል ብርሃን ይታያል። ሁለት ፈገግ ያሉ ልጆችንም ይዟል። የሌቪ ስዕል የሳታኒክ ቴምፕል ንቅናቄ መነሻ ሲሆን የበላይና የበታች የእንስሳና የሰው እንዲሁም የወንድና የሴት ተቃርኖዎችን የሚያወድስ ነው። በሐውልቱ ላይ ሰላምን ለማሳየት በቀኝ በኩል ሁለት ጣቶች ወደ ላይ፣ በግራ በኩል ደግሞ ሁለት ጣቶች ወደ ታች ያመለክታሉ። በሬኔሰንስ እና ሪፎርሜሽን ዘመናት ታዋቂ ከነበረው ጸሐፊ ሄርሜስ ትሪስሜስተስ የተወረሰ ሐሳብ ነው። ሐሳቡ የሳይንስና የዓለም አፈጣጠርን ከማንጸባረቁም በላይ ይቅርታና ፍትሕ ያላቸውን ዝምድና የሚያሳይ እንደሆነ ይገለጻል። ልጆች እንደ ጥበብ ሥራ እንዲሰማቸውና እንዳይፈሩ ለማድረግ ሐውልቱ ላይ ሁለት ሕፃናት ተካተዋል። የፍየል ፊትም እንዲካተት ተደርጓል። በሐውልቱ ላይ ከጥንታዊ የግሪክ ታሪክ የተወሰዱ ሁለት የተጠላለፉ እባቦችም ይታያሉ። እነዚህም ንግድ፣ ድርድርና መከባበርን እንዲሁም የተቃራኒዎች መቻቻልን ያሳያሉ። ሌላ በሐውልቱ የሚታየው የሴትም የወንድም መራቢያ አካል የያዘ ቅርጽ ነው። በሰይጣን አምላኪዎች ዘንድ ታዋቂ የሆነ ባለ 5 ጎን ኮከብ በሐውልቱ ፊትና ጀርባ ይታያል። ከኮከቡ በተጨማሪ የተገለበጠ መስቀል ይታያል። ሰዎች በመጡበት ባህል የሚያምኑበትን ነገር ዳግመኛ እንዲያጤኑ የሚጋብዝ መሆኑን ተነግሯል። ሐውልቱ ላይ በቀንዶች መካከል ያለው ብርሃን ዕውቀት እንደሚያመላክት ሰይጣን አምላኪዎች ይናገራሉ። ከ7 ትእዛዛት መካከል ርኅራሄ፣ ጥበብ፣ ፍትሕ የሚሉት በሐውልቱ ላይ ሰፍረዋል። ከሐውልቱ ጀርባ ደግሞ ሰይጣን ማን ነው? እስከ ዘላለም በእውቀት በተሞላ ሐሴት እንድትኖሩ የፈቀደው ወይስ ያልፈቀደው የሚል ጥቅስ ሰፍሮበታል። ሰይጣን አምላኪዎች ከነሐስ ያሰሩትና $100,000 የወጣበት ሐውልትና አካሄዳቸው አሁንም ከውዝግብ አልተለየም።